ስምዖን የተባለ የቀሬና ሰው ጌታ ኢየሱስን መስቀሉን እንዳገዘው ይነግረናል። በጉዞ ኢየሱስ ደክሟልና በጉዞ ሂደት ውስጥ በግርፊያው በዛ ሁሉ መከራ ውስጥ ጌታ ኢየሱስ መራመድ እስኪያቅተው እየወደቀ እየተነሳ በሚያደርገው ጉዞ ላይ ምናልባት ለአይሁድ ፋሲካ በዓል የመጣ ከሰሜን አፍሪካ አካባቢ የቀሬናው ስምዖን እያለን የምንጠራው ኢየሱስን በመንገድ ላይ መስቀሉን ያግዘዋል። ይህ በቤተ ክርስቲያን ትውፊታችን የምናውቀው አስተምህሮ ቀሬናው ስምዖን ምናልባት የመጣበት እቅድ የመጣበት ሐሳብ ሌላ ሊሆን ይችላል። ምናልባት በዛ ቦታ ላይ ሲያልፍ ኢየሱስን አይቶት ሊሆን ይችላል። ምናልባትም ኢየሱስን ከዚህ በፊት በአካል ሲያስተምር አይቶት ሊያውቅ ይችላል። ምናልባት እንደ ሰዎቹ ሁሉ የኢየሱስን ዝና ሰምቶ ሊሆን ይችላል። የኢየሱስ እርዳታ ባስፈለገው ጊዜ ግን ቀሬናው ስምዖን የኢየሱስን መስቀል ተሸክሞ ጉዞውን ቀጠለ። ምክንያቱም ኢየሱስን እያንገላቱ ይወስዱ የነበሩት ኢየሱስ መስቀል ላይ ከመድረሱ በፊት እንዳይሞት ስለፈሩ በመሃል ያሳርፏቸው ነበር። የቀሬናው ስምዖን መስቀሉ እንዲሸከም ፈቀዱለት። የተወሰነ መንገዶችን የቀሬናው ስምዖን መስቀሉን ተሸክሞ ኢየሱስን ረዳ። በማንኛውም የህይወት መስክ ብንሆን፣ በማንኛውም የህይወት ጉዞ ብንሆን እግዚአብሔር ለሚያከናውነው የማዳን ስራ ተባባሪ እንድንሆን የሚጠራን አባት አለ። ለእግዚአብሔር የድነት ስራ ተባባሪ እንድንሆን ሁላችንም ተጋብዘናል። እግዚአብሔር መንግስት ልዩ የሚያደርገው ይሄ፣ ምክንያቱም ልጆቼ ብሎ ጠርቶናልና በሚስጥራቱ አማካኝነት ክርስቶሳዊ የሆን እንድንለወጥ የጠራን አምላክ አለንና ዛሬም የብርሃን ስራን ለመስራት የወንጌልን ስራ ለማሰራጨት የሚጠራን አምላክ አለ። ጥሪውን ሰምተን እንደ ቀሬናው ስምዖን ምላሽ እንስጥ። ብዙ ምክንያቶችን መደርደር ይችል ነበር ቀሬናው ስምዖን። ሩህሩህ ስለሆነ የኢየሱስን መከራ ስላየ ግን መስቀሉን ተሸከመ። ዛሬም በርህራሄ የእግዚአብሔር መንግስት ልናገለግል ለተጠራንበት ጥሪ ምላሽ ልንሰጥ ይገባል። አምስተኛው ማረፊያ ቀሬናዊ ስምዖን ኢየሱስ ረዳ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለም ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንማለን።